አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውዶች? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። እንብላ እየበላን ነው። ብላፊያ በሉ። እናም እንዴት ናችሁ? አበረታቱኝ እስኪ ላይክ፣ ሼር፣ ሰብስክራይብ አድርጉ። አይከፈልበትም ሀባይብ። እንዲያው ሰበር ዜና የሚለውን ብቻ የምታበረታቱት ፈለጠው ቆረጠው የሚለውን ኧረ ተው እኛንም አበረታቱን። መልካምነት ለራስ ነው፣ አዙሮ ይከፍላል። እና ኑ እንብላ። ላጉርሳችሁ። ይሄው ብላፊ እያላችሁ የሩቆሻን በይ ችግር የለውም። አረ ደርሳለሁ፣ አሮቆም ደርሳለሁ። እንኳንስ ያለ ተፈጥሮ ሀባይቤ ምን ብላ አንቺ ይሄ ቀይ ነገር ሲይ ዩቲዩብ እንዴት ዘጋ ዲም መስሎት ዳላ እስቲ ወዳይ ቤት ዳላ ቁርስ አይደል አይቷል ስንት ነው እና ይኸውላችሁማ የበላን ነው ያሽገደገድ ነው አሽገድግዱኛ ጋር እረፍት ነን። አሁን ያው ከመዲያም እንጀራ እየበላን ነው። ወደ እረፍት ሄድን ነው ያማረንን ሰርተን እየበላን ነው። ይኸውላችሁ ግን እርጉዞች ይቅር በሉን። አዎ ወላሂ በጣም ያኔ የታየው ሁላ ነው የሚያምረውና ማለት ነው። አዎ አንቺ አርግዘሽ ሳለ ምን ያብሽዋል? ወይኔ ፈራቸው። እኔ ቀይ ስር የሚያምርሽ ቀይ ስር በጣም ነው የምወደው። እኔ ደግሞ የሚያምረው የነበረው ምን መሰለሽ? ጎርፍ ጉድ ያለ ኧረ ሰው አለ ሰጀ ጎርፍና ቀራርቶ ነበር። ተነግሮ አይታወቅም እስከ ዛሬ ድረስ። እርግዝና እኮ ክፉ ነው። አይሷ ሲያምራት የነበረው ቀይ ስር ነበር። እኔ ደግሞ ጎርፍ ቀራርቶ ሲቀጥ ደግሞ ሻጣ። ይሄ ሶስቱ በጣም ያምረኝ ነበር። ሱብሃንክ ያ ረቢ ረህመትክ። ኧረ ምን ጉድ ነው! አንድ ልጅ አይቼ ቆይ ቤቱን ማለት ነው ባሏን መኪያጅ ቀብታ ሽልምልም ማረገውና ታምራለህ አለው። እንዴ ሰው ሁላ እየዞረ ነው የሚያዋቸው። ወግ ይላል ሚስት ያምራና ያረግዝ ይዘግበና እናም እንደዛ ነው